بسم الله الرحمن الرحيم قل ذي الجلال والإكرام يلقنا يلقسنا بالبيت بونو ጌታ ስም እንጀምራለን በሉ አለ። ألف لام ميم صاد الله أعلم بمراده بذلك አላህን ቃል ሲናገር ምን ለማለት እንደሆነ ራሱ አላህ ነው የሚያውቀው። የሙተሻቢህ አዲያጋች ነው ማለት ማንም መቶ አይፈስረው። እንግዲህ ነብይ ያልፈሰረውን ወልይ አይፈስርም እኮ እንዴት አርተ የታንቱት الله أعلم بمراده هنا علماء جاهل أرق مواقع معلم أرقم وقصر عليهم متشابه الوالم أدياغاش مالت تاقلهم ما تامتون أسجاري مالت تاقلهم متاقنون قرن يهي أسجاري سون أدياغاش لفته تامتون سلازه الله أعلم بمراده بذلك آية كتاب أنزل إليك ይሄ መጽሐፍ ወደ አንተ የተወረደ ነው ያ ሙሐመድ ባላቸው ነብያችን ወደ አንተ የተወረደ ነው يقول تعالى لرسوله محمد صلى الله عليه وسلم مبينا له عظمة القرآن የቁርአኑን ኃያልነት ታላቅነት ግርማ ሞገስ ሲነግራቸው ታስቦ ያስፈልጋል ይፈልጋል ብዬ ወደ አንተ የላኩት መልእክት ነው ያወረድኩት ስጦታ ነው ያላቸው مبينا عظمة هذا القرآن እንደው ዝም ብሎ ታንዲ ቤት ወዲያን የሚመጣ ደብዳቤና ምናምን ማለት አይደለም عظمة هذا القرآن እኛ እጅ ገብቶ እንዲህ የሆነ አለዛ مبينا له عظمة القرآن كتاب أنزل إليك أي كتاب جليل جليل حوى كل ما يحتاج إليه العباد የኛን ችግር ለመፍታት የመጣ መጽሐፍ ነው ማለት ታየው حوى كل ما يحتاج إليه العباد وجميع المطالب الإلهية اللهم የሚፈልገውን ነገር አካቶ ይዞታል እኛ ለኛ የሚሆነውንም ይዟል አላህ እንተኛ የሚጠብቀው ነገር ሁሉ ይዞታል ይሄን አርጉ ይሄን አታርጉ ነው አምሩ ወነህ መቃሲድ الشرعيه محكم مفصل ደሞ ተብራርቶ የተቀመጠ ነው ስለዚህ فلا يكن في صدرك حرج منه በደረት ውስጥ በዚህ ቁርአን ጭንቀት አይኖራል አትጨነቅ ይሄን ነግሬ ይሄን ተናግሬ የትኖራለሁ ማን ጋር እኖራለሁ እንዴት ሆናለሁ ተቀበል ይባላል እንደሆነ እንደ በደረት ውስጥ በዚህ ቁርአን ጭንቀት አይኖራል ነገር ያልኩህን ነገር አድርስ ያልኩህን አድርስ አለዛ እንጣላለን እያሉ አረ ይሄን ነገር ይሄን ተናግሬ ማን ጋር ምን ጋር ማትበል ይያላችሁ ይሄ እንግዲህ አልአምሩ ሊነብይ አልሙራዱ ኡመቱኛ ነው እንጂ አሁን ይሄ ቃል እሳቸው እንደዛ የሚሆኑ ሰው አይደሉም ደብቃለሁ አይሉም ግን አላህ እሳቸው ላይ ተናገረ የተፈለገው ወደኛ ነው ችግር ውስጥ መንታ መንገድ ላይ ቆመን ዝም ብለን የተቸገርን ስለሆነ አየው አልአምሩ ሊነብይ አልሙራዱ ቢሂ ኡመቱሁ ብሏል ይሄ ፈላ በዚህ በቁርአን ጉዳይ በደረት ውስጥ ጭንቀት አይኑራል ማለት ቀጥታ አስተላልፍ ይያሉት ቀጥታ ወለግራል ይሄን ነገር የማን ጋር እኖራለሁ የትኖራለሁ እንዴት ሆነ እንዳይሉ ነው ሌላ ነገር የለውም ይሄ ተህዝቡ ጋር አይሄድም ይሄ ተነገሩ ጋር አይሄድም እንዴ ምንለውኛ አለ ምታምኑ ዛሬ يلا اي ضيقون وشكون واشتباهون بل لتعلم انه تنزيل من حكيم حميد وانه اصدق الكلام لا يأتيه الباطل من بين يديه ولا من خلفه فلينشرح له صدرك ولتطمئن به نفسك ولتصدع بأوامره ونواهيه ولا تخشى لائما ولا معرضا كساشنم وقاشن ما تفراوس لائم وقاش ነው ከሙዓሪድ ከሳሽ ሁለቱን ማትፍራቸው ነገራቸው አለዩ እልቅ በዚህ ቁርአን ተደሰት አለ ልብ ደረት ይስፋ አለ ተቀበል አቀብል ስማ አሰማ فلا والتصدع بأوامره ونواهيه ያዘዘውን ቀጥታ ነገር የከለከለ ቀጥታ ነገር ተዛልፈ ደግሞ ولا تخشى لائما ولا معارض ወቃሽን አትፍራ ከሳሽ ደም አትፍራ የሚወቅስህ ምን ሆነህ ነው የሚልም ይኖራል ዝም በለው የሚከስም ሊኖር ይችላል ዝም በለዋል እኔ ጋር እንዳትጣላ ያላቸው ነው አየው እኛም አሁን እንግዲህ ተቀራል ታወቅ ይሄን እንግዲህ እንደዚሁ አፈገራ ምጀ ሰላም በመሆን ቃይ መድፋት ድንበር መግፋት አይገባም የኑ ሐቁን ማቀበል ያስፈልጋል ግን ይሄ ሲባል ግን ቃ ደፋለው ድንበር ገፋለው ማለት የለም ሰው እየሰደብን እያወረን ደግሞ ዳዋ የለም ሙሃታራ የለውም ሙሃታ አላህ እንዲህ ብሏል ምን ትላለህ ረሱሉ እንዲህ ብሏል ምን ትላለህ ብለን ማለፍ ነው ለዚህ እኮ فذكر نفعت ذكرى
ጥቅምት አለው ጨምርበት አርባት ወው ሙሐተራ ያለው ማየው ولا تخشى لائما ومعارضا هيا لتنذر به ሰዎችን እንድታስተምርበት ነው ወረደው አለ ደግሞ ذكرى للمؤمنين ለሙእሚኖች ማስታወሻ ለሌሎቹ ማስተማሪያ ሆኖ ነው ወረደው ሙእሚኖቹ እንደው ጆሮአቸው ተሰማ መስማማት ብቻ ስለሆነ ማስታወስ ነው ለሌላው ማስተማሪያ ነው ለሙእሚኖቹ ማስታወሻ ነው አለ አላህ እንዲህ ብሎ አልተተባለ بذكر الله تطمئن القلوب ነው በደግሮ ቢሮ ይወደቀው ይነሳል ይወጣው ይመጣል የተበተኑ ይሰበሰባል አላህ ተዓላ እና ለሌሎች ማስተማሪያ ለሙእሚኖቹ ማስታወሻ ነው ቁርአኑ ወረደውና ስራ ተፍታያል እሪ ብለህ ንገራል አየው እንደዚህ ነው ቁርአኑ እንግዲህ መቀራት ያለበት ባደብ በመደብ ነው ሄዶ በግል ለኔ ነው በጀማለኛ ነው እያልን ነው መስማት ያለበት ዝም ብሎ አቅሪው ማቅራት ቀሪው መቅራት ሌላው መስማት እንደው ብቻ እንደ ወልፍ የሚወሰድ አይደል እንደ ወልፍ አይነት መሆን የለበትም ይሄ አሁን እንደዚህ ነው እና እሳቸውን እያዘዘ እሳቸውን እንዲበል እያለ ነው ግን ሙራዱ ለኛ ነው እንበል እሳቸውን ያላቸጋሪ አይደሉ አየው አቸጋሪ ይሄ አላህ ያለውን ሰርቼ ሞታለሁ ባይ ናቸው ይሄን አላህ ያለውን ሰርቼ ሞታለሁ ባይ ስለሆነ ይሄን ያህል ሰው ብለናል ነው ሰድብ ለኛ እንደው ለደከምነው ለተዳከምነው ለቱያሞኝን ደሞ ችግር ውስጥ ለገባ ነው ትንዚራ به الخلق وتعظهم وتذكرهم فتقوم الحجة على المعاندين ይሄ ሞገደኛው ነገ የሚለው እንዲያጣ ነው አሁን ነገው ሞገደ አልሰማንም እንዳይሉ وليكون ذكرى للمؤمنين ለሙእሚኖቹ ማስተዋሻ ለዘኛው ማህጃውን ማሳጃ كما قال تعالى وذكر فإن الذكرى تنفع المؤمنين ብሏል يتذكرون به الصراط المستقيم واعماله الظاهره والباطنه وما يحول بين العبد وبين سوء ሁሉ እንዲገባቸው ነው اتبعوا ما انزل اليكم من ربكم እናንተ ሙእሚኖቹ ደግሞ ተጌታ ወደ እናንተ የወረደውን ተከተሉ ቁርአን ሐዲስ ልመዱ በእሱ ተማሩ ተቁርአን ሐዲስ ፊት ሳይሆን ተኋላ ሁኑ አየው ፍቃድ እየወሰዳችሁ ተንቀሳቀሱ ማለት ነው ከቁርአን ተሐዲስ ፍቃድ እያያዛችሁ ፍቃድ እየወሰዳችሁ ተንቀሳቀሱ እትባዕ ማለት ያ ነው አለዛ ቁርአኑን ዝምበል ሐዲሱን ዝምበል ይያል ምን ሰራው ስራ ይረባ መተቢው ማንዘለ ኢለይኩም من ربكم አይል ኪታብ الذي اريد انزاله لاجلكم ለናንተ ብሎ የተወረደውን መጽሐፍ ተከተሉ እሱ ይምራ እናንተ ተመሩ እሱ ተፊት እናንተ ተኋላ ሁኑ ምሰሩትን ነገር ምተውትን ነገር በቁርአን ይሁን ቁርአኑ ከልክሏል ብላችሁ ምተውትን በደሊል ደሞ ምሰሩትን ቁርአኑ በተቢዋል እኛ አሁን ያን ያረግና አይደለም ቁርአን እንደውም አሁን ሌላ ነገር እየሆነ ነው በሁሉም ቦታ ስትሄድ ደስ የሚል ነገር የለም ቁርአን ላይ እንደው ስራ ላይ እንደውልም ሐሳብ ያለን አይመስልም በቁርአን ሰርተን አውርተን እንደው ይሄ ነገር ሆኖ እንድንሞት እንኳን ሐሳብ የለንም ዝም ብሎ ለለቱ ነው ያየው እንደው የጃሂሉ ቀርቶ ዑለማ ምንለው ሰዎች አሁን በዚህ ደስተኛ አይሆኑም እንደው በሸርዕ ሰራ ቢባል ብዙ ጉለት መኖሩ ይታወቃል መሰለ እንደው በሸሪዓ ብንኖር ብዙም ይቀርብናል አይነት ብዙ ነገር በሽም ድክመታ ሸይጣን ስላለ من ربكم الذي يريد ان يتم تربيته لكم ቁርአኑ እንዲያሰለጥናችሁ እንዲያስተካክላችሁ እንዲያስማማችሁ እንዲያሰማ ብሎ ነው አላህ ወረደው فانزل عليكم هذا الكتاب الذي ان اتبعتموه كملت تربيتكم ቁርአን ተተከተላ በቁርአን ተንቀሳቀሳችሁ ሙሉ ሰው ትሆናላችኋል ሙሉ ሰው ቁርአኑ ጋር ግንኙነት ለሱ ጎዶሎ ነው እንደው ዝም ብሎ ሳከኛ ነው كملت تربيتكم وتمت عليكم النعمه وهديتم لاحسن الاعمال والاخلاق وما عليها የተሻለ ሰውን የምትሆኑት ቁርአን መርጧችሁ ስትገኙ ነው አለ ቁርአን እየመራን ቁርአንን እኛ ኢንተር ያልተሆነ ሙሉ ማንኑን ዝም ብለን እዛው ድረስ ነው ያው ወዲህ ብለን ነዳለን ولا تتبعوا من دونه اولياء ረዳቶችን አትከተሉ አላህን ጥላችሁ ሌላ አትያዙ ለምን ታላህ ጋር ትቆራረጣላችሁ ይኸው ሰሪመት አለመኖር ወደ መኖር ተዛታ ይዛ ላይ ተዛ ወደ እዚህ ያመጣችሁ ጌታ በመሆኑ ባለውለታ ስለሆነ ሌላ ነገር መጥቶ እንዲያቆራርጣችሁ ያልነዋል እንዲያቆራር ያወቃችሁ እናንተ ጠፍታችሁ ነው ወያል ታለመኖር ወደ መኖር ያመጣን ማን ነው አላህ ነው አዲያ ለዚህ ጌታ ይገባል ለሌላ ይገባል ያጭበርባሪ ምናምን በብሎ ነው አሁንኛ ነው እሱ ሊያደርግ የሚችለው ግን ባዶ ቤት ታገኘ ምን ያው ነው እንግዲህ ወና ቤት
ወና ሆነን ነው እንጂ አለዛ እንደው ዋና ብንሆን ሸይጣን አይነካን አንቱን ወዲያ እንደው ለቀልብ ጨለማ አንቱን ፋኑሱ ጨለማው ያገላል አንቱ ስትነሱ አንቱን ወዲያጅሁን አይቀርብም ኢብሊስ አሉ ሐምዛ ሙሳይድ ድዝቁ አንቱን ወዲያጅሁን አሉ ረሱልና የረሱልን ወዲያጅ ሸይጣን አያሞኛቸውም ለምን ያዋቂ ናቸው ይሄን ሞኙን ነው እንግዲህ በዕልም ሲያቀት በህልም በዚህ ሲል በዛ እያለ የሚያጃጅለው እንጂ አለዛ አሁን ተብዩአል ተመልከት አሁን ይሄ እኔን አይመለከትም ምንለው ነገር አይደለም እያዘዘን ነው አይተተወለውነሁም ወተተብዑነ አህዋአሁም ወተትሩኩነ ሊአጅሊሃ አልሐቅ ሐቅ የሚያስጥሉ ሰዎች የሚያስተውሱ ቢመጡባችሁ አረ ይሳይሆንም በሏል ተተወለውነሁም ወተተብዑነ አህዋአሁም የስሜት ፍላጎታቸውን ሊጭኗችሁ የሚሞክሩ ሰዎች አሉ እምቢበል ዒልም ነው ህልም ነው ደሊል ነው ደለል ነው በሏል استدلሉ ነው መስጠት استدلሉ ማለት እኛ ዝም ይዋጥን ነው ሁሉን ዓለም ያደርግነው ሁሉ ሰው ዓለም መስሎ አሁን የሚታየው እኛ ዝም ብለን ስለምንወስድ ነው በማስረጃ አንጣ በደሊል አንጣ በስተውትኑ አንጣ ብንለው ብዙ ሰው ያጣ ዝም ብለን ስለምንወስደው መቸገረው ዕልሙ ላይ ህልም እየጨመረ በለው ደሊሉ ላይ ደለል ያከለ በል ወሰድ ይሄ ነው መዳኒን ታላህ ቤት የመጣው በል ደሊል መጠየቃለ ደሊል ማስረጃ ማለት ማስረጃ ተለለው ነገር አይረባም እንደው እኮ ነው ምን ያደርግልሃል ደሊል እንደዚህ ፈትዋ ማን ብንቀበል አላህ ይቀበል الفتوى الا من الكتاب والسنه ያ ሃይማኖታዊ ማብራሪያ ሃይማኖታዊ ሁኔታ ስንፈልግ በማስረጃ መሆን ያ ማስረጃ من الكتاب والسنه መሆን አለበት አሁን ዝም ብለን ስለምንወስደው ዓሊሙ በዛ ያ አላህ ይተው እና تتبعون أهواءهم وتتركون لأجلها الحق لأني سويت أملكاكت في اللاقوت بلاچو سويت علو سويت سروت سويت أورد حق بيهونو بميل أتوسدوان طيقواچو ماشي ማባባት አቆታሉ ነገሩ እንዲሆናል እስከማስረጃው ነገሩ ዛሬ ነገር ዘመን ዛሬ አስቸጋሪ ሁኔታ አለ እስቲ ማስረጃውን ማብረው ስጡኝ ማለት ነው ያለበኔ ዝም ብሎ ይሄን በለው ይሄን በለው ምን ይሄ በርበሬ ማጨሱ ችግር የለውም እኮ ዝም ብሎ ሰው መሳሳል ነው ዝም ብሎ በለው ደሊሉቱን አለ ደሊል እንዴት አድርገህ ትዘልቀዋለህ ለዚህ ነው አቡ ዩሱፍ ረሂመሁላህ من قلة فقه الرجل أيقلد الرجل في دينه አንድ ሰው ሃይማኖቱን የኔ ብሎ ያለማያዙ ምልክት በሰዎች ተኋላ ይንቀሳቀሳል ሲዋሩ ያወራል ሲሰሩ ይሰራል ማስረጃ አይጠይቅም ታወሩ ብሎ ያወራል ተሰሩ ብሎ ይሰራል ዝም ብሎ من قلة فقه الرجل ማለት ሰውየው ሃይማኖቱን ተወት አድርጎ ያው እንዲያገር ሆናለሁ ባይል እንዲያገር ሆናለሁ እና አሁን ابن تيمية رحمه الله لا يأخذ الدين مني ولا من أمثالي إنما يأخذ من كتاب الله ومن سنة رسوله تانيم مسألوች ሃይማኖቱ አይገኝም من الكتاب والسنة ነው ያን እንድንነግራችሁ ነው ጥረት ማድረጋው አየው እኛ ተረጋግተን ያን ነገር እንድንነግራችሁ ነው እንጂ ማመቻቸትና መመቻቸት እሱ የሰሩትን ሰራሉ ያወሩትን አወራለሁ ብትለው እኛ ድክመት ሊኖረን ይችላል ማለት ነው لا يأخذ الدين مني ولا من أمثالي وإنما يأخذ من كتاب الله وسنة رسول الله يتككل بما إذهب التافل يوانا قال تانيم مسألوችም አይደለም من الكتاب والسنة ነው ይሄን ነው ማድረግ ያለብን አየህ قليلا ما تذكرون ብዙ ማስተዋል ሲገባ እንደው በጣም ጥቂት ሆነ የምታስታውሱት ስለናንተ ሁኔታ ስለ ቁርአን ሁኔታ ስለ ሃይማኖት ስለ እምነት ስለኔ ስለሌላው አላላ ብዙ ማስተዋል ሲገባችሁ ጥቂት ሆነ አየሁ ያ ወቀሰ ላይ ኮረኮመን አመታቱን አላወቅነው ሆነኔ ኮረኮመን የኔ አያያ ተመልከት እንደው ብዙ ስለዚህ ጉድ ስለ ቁርአንና ስለ እናንተ ስለነና ስለናንተ ስለ ሃይማኖት ስለዚህ ሁኔታ ብዙ ማስተዋል ሲገባችሁ በግልም በጀማዓም ብዙ መነጋገር ሲገባችሁ እንደው ተቄት ናት እንደ ትዝ ሲል ነው ማለት እኮ ማስተዋል የለም አላለም ትንሽ ና እንደው ብዙ ያስፈልግ ነበር ስለخلቀን ስላኖረን እንደው ያ አላህ ሁሉን ነገር ሞልቶ አሟልቶ ተዛዝ ስላደረሰን እንደው አመስግነን እናበቃ ነበር እንዴ ምን ላይ ይበቃ ነበር አሁን ልብ ቢኖ የለን ሆኖ ነው እና እናንተ ደግሞ እንደው አልፎ ናት ሲበዛ ምስጋናችሁ ጥቂት ሆነች አለ
እስቲ አሁን መለስ በሉና እንደው አላህን ማመስገን ያስፈልጋል። አሁን የያዝነው አካል አሁን በዋጋ የማይገኝ ነው። እንደው በዋጋ አሁን ቢባል የማይገኝ ነገር ነው ላያችን ላይ ያለው። ይሄ ሁሉ ነገር አሁን እንደው እስቲ ተመልከተ 360 ቦታ ላይ አስሮ ገጣጥሞ አላህ ቁመን እንድንናገር በሞራልና ያለን በዚህ እንሰማለን፣ በስጋ እንናገራለን። አምላክ ስጋ እኮ ነው። አሁን መናገር እንደቻለ አይደለም ስጋ ነው። ይሄ ሞራ ነው የምታየው ሸህም ነው። ይሄ እንዲያይ ያረገ ይሄ እንዲናገር ያረገ ይሄ አካል ተገጣጥሞ ቁሞ እንዲሄድ የፈለገው እንዲሰራ ያረገ ጌታ አመስግነታ በቃ ነበር። ግን ቀሊለ ማለት እንደው በጣም ብዙ ሲያስፈልግና ብዙ ሲፈለግ በጣም ጥቂትን ትገሰጣላችኋል። እንደው ደንገጥ የምትሉት አንዳንድ ጊዜ ኧረ የምትሉት በጣም ሲበዛ ጥቂት ናት አለ። ብዙ ያስፈልግ ነበር ማለት ነው። አያ እንደው ያለው አለልህን ውለታ ማየት ከፈለክ እስቲ አይነን ጨፈን አድርገው ላፍታን ድፍንፍና የምትለው ያለህን ውለታ ማወቅ ተፈለክ እስቲ አይነን ጨፈን አድርግና ይኸው ድፍን ነው። ስለዚህ አላህን ማወቅ ያስፈልጋል። አሁን እኛ አላህን ማወቅ አይደለም ያስፈልገን ማስተዋወቅ ላይ መስራት ያለብን። ማወቅማ ያለ ይዙ ከረምን አይደለም ቁርአን እያቀራን ሰልማን ይሄን ያልሁሉ ሰው ብዙ ሰው አቸግረን ብዙ የነገሩን ሰዎች ያስተማሩን ሰዎች እኛን ሁሉ አቸግረን አሁንም ገና አላህን ማወቅ ማስተዋወቅ ነው እንጂ ሆነ ይመስላል ላልሰሙት ማሰማት ላልተረዱት ማስረዳት ይሄን ነገር መቀበል ማቀበል ገና አሁንም እዛው ያ አላህ ገና እኮ ነን አይ وكم من قرية أهلكناها فحزب ያጠፋናት እንድትጠፋ ያፈለግና ብዙ ናት አለ አላህ جاءها بأسنا بيات ቅጣታችን ለየት የመጣባት አማና አሳድረን ብሎ ያላደሩ ብዙ ናቸው አለ بياتا أو هم قائلون በቀትር እንዲያው አረፍ እንዲያሉ ቀን ተስራ ገብተው በዛው የቀሩም ብዙ ናቸው። ለየትም አማና አሳድረን ያላደሩ ብዙ ናቸው። አላህ ምን አድርጓል ምን ያደርጋል ማንን ቀጣል ማንን ሲቀጣል የምትሉት አይደለም። ብዙ ሰው አብከተናል አለ። ኧረ አላህ ሰው ተቋል ብዙን አብከተናል። ተጣልቶ አላህ ጋር ተጣልቶ ብሎ አማና አሳድረኝ ቢል አላህ ጋር ተጣልቶ አርፍዶ አማናው ላይ ቢል አልሆነም። እዛው አብከተናል ብዙውን ሰው መንቃት መነቃቃት ያስፈልጋል እንጃላል ወብናኢሙና ቀትር ላይ ተስራ ገብተው ረፍት ላይ እንዳሉ በዛው ይቀርባሉ አለ። ማታም ደግሞ ገብተው አማን ይሁን ሳይሆን የቀራ ብዙ አሉ አለ። ስለዚህ አላህ የሚፈሩት የሚያፍሩት ጌታ ነው እንጂ ነው ዝም ብሎ ወዲህ ብትለው አረደ እና አዲና ሰሙዲም አላመለጡ አለ። ያ አላህ ማሻ እንደው ሰው ተርፎልሃል ሰው ተርፏል። አላህ የሚፈሩት ነው በላ የሚያፍሩትም ነው የሚፈሩትም ጌታ። አሁን ጌታ እኛ በዚህ እድሜ ማወቅ አለብን። ኧረ ማስተዋወቅ ነው የሚኖርብን ያ አላህ። አሁንም ገና ማወቅ ላይ ማስተዋወቅ አለብን። ይሄ ዳዕዋ ስራ ደግሞ የሁሉም መሆን አለም ነፍስ ወከፍ በልዋኒ ወለው አየተን እንኳን አንድ አረፍተ ነገር ብትሆን ይቺ እናንተ ጋር ማደር የለባትም ላልሰማ ተሰማ ዷረፍ እንዲያሉ ቀትር ተስራ ገብተው ያማናው ላይ በሚል ጣብለው የለም ሳይውሉ ይቀርባሉ። አማና አሳድረን ብሎም ያላደሩ አሉ። ምን ሆነ አዲያ አምሰን ፈጨነው አለቅልቀን ደፋ ነው። አሁንም ቢሆን ያው ነው አዲያ ማውጫ ማምለጫው ምንድነው? አደብና መደብ ነው። ቁርአን ሐዲስን መልመድ ያለብን አደቡን መደቡን መያዝ አለብን። ዝም ብለህ አንተ ሆነ ብትለው ያም አንተ ሆነ ይያለን ያለብን ቁርአንን ማባረር ሐዲስን ማባረር የለብን። ሐቅና ሐቅ ሰው መጥላትም የለብን። ሲሆን መርዳት አለዛ ማረፍ ሱፊያኑ ሰውሪ عليكم باهل السنه فانهم غرباء ለሐቅ የሚሞግቱ ሰዎች በሐቅ የሚሞግቱ ሰዎች ወደፊት አይዞህ ባይልላቸው በመሆኑ አደራ በእናንተ እንዳይከፋሉ እንዴ ሐቅ ሰው ጋር ጠብ ማያስፈልግ አየው عليكم باهل السنه فانهم غرباء አይዞህ ባይልላቸው ናቸው። ሁሉም የለጠቀም ያየ እነሱን ይወጋል እንጂ ለነሱ አይወግም። ስለዚህ አሁን እነዚህ ሰዎች ወሳይ ስለሆኑ እነሱን ሰዎች ቢሆን መደገፍ ነው አለዛ ማረፍ ነው አለ። ማረፍ አለብን። አይው አላህን ፍሩ ሲባል አሁን በፊት ሸርዒ ነው የሚባለው ነበር። ሸርዒ ናቸው ይባላል። ሰው እንደው ቢሆንለት ይቀባ ይሆን ያርፋል። አሁን አያርፍም እኮ ችን ብቅ ምትልን መብራት ለማጥፋት ጨርሶ ጨለማ ውስጥ ለመግባት አላህን ፍሩ ኸይር ስሩ የሚል ሰው ያስፈልጋል። አላህን ፍሩ ኸይር ስሩ ይሄ መጥፎ ነው ይሄ ደህና ነው እንዲበሉ እንዲያጥሉ የሚሉ ሰዎች ወሳኞች ናቸው። ወልተኩም منكم طائفة አየው
እና ሱፊያኑ ሰውሪ በዛ በደጉ ዘመን ነው እንግዲህ አለይኩም ቢአህሊ ሱነቲ فإنهم غرباء ተበልከ አንድ ሐቅ ያዘ ሰው ጋር አልስማማም ስትል ራስን ደሞ መመርመር አለብህ እንትና ዒዙ ኢብኑ አብዲሰላም ሐቀኛ ሰው ጋር አልስማማ ስትል ዓሊም የምትለው ሰው ጋር አልስማማ ስትል ያወያያል ሐቅ ይጀጠልተው ነው እኔ ሰው ሐቅ ይዘው ጣልቼ ነው ወይ እኔ ሐቅ ይጀጠልቼ ነው እዚህ ላይ ያወያያል አሁን ያረባ ሰው ብትጣለው ብትጣለው ብዙም ነገር አይደል ዓሊም የምትለው ጋር ሐቀኛ የሚባል ሰው ጋር አልስማማ ስትል ያወያያል ሐቅ ይዘው ጣልቼ ነው ወይ እኔ ሐቅ ይዘው ጣልተው ነው በማንግባባው ምንድነው ይሄን ሰው ዓሊም እላቸዋለሁ ግን አልስማማቸውም አለግባባቸውም ሙህኘ ነው በላል አየው አራባጣም ከባድ ለመውጣት መልخلاص الا بالاخلاص المشمود ያለ ጥረት አይመጣም ጥረት ያስፈልጋል መልخلاص الا بالاخلاص አየ فما كان دعواهم ዳሰዎች ለየትም ሆነ ቀን በላው መጥቶብን ሲባነኑ ዱዓቸው አልነበረም ማለት إذ جاءهم بأسنا إلا أن قالوا إنا كنا ظالمين በገዛጃችን ነው በእኛው ጥፋት ነው በራሳችን ነው ይሄውልህ ነው ያሉታል እንጂ ሌላ ምንም አላሉም ማለት እና ኩና ዛሊሚን በዳይ ነበር ናጥፊ ነበር ነው ወዲያችንን አየን ይሄው ብለው ነው የሞቱታል አየው እና ኩና ዛሊሚን ነው ያሉት እንጂ እንደው እንደተኙ በዛውም አይደለም የቀሩት ባነው ተፈራግጠው ነው ትንሽ ተንጫይተዋል ምን ይያሉ እና ኩና ዛሊሚን ብለዋል ምንም አላመጡም ማለት ምንም አላመጡ ጠበቃ ማን ነው የሚያስተላቸው አላህ ሲያባረር ማለት ነው ማምለጫ እና እናንተ እንደው ደብዘው ሆነዋል ቁርአኑ ሳይሄድ ሐቁ ሳይጠፋ አህለል ሐቁ ሳይጠፋ እንግዜ መታገል አለ ይጠፋል እኮ አላው ሁሉም ነገር አሁን ያቆማል እዛ ጊዜ መላሉ ማሁን ነው መታገል ያለብን አየው فلنسألن الذين أرسل إليهم መደብንላቸውን መመሪያ ያወረድንላቸውን ሰዎች እንጠይቃለን አለ ምን አሏችሁ ገለል ልከው ነበር ምን አለ አየው እንዲህ አልመጽሐፍ ህግና ደንብ አውርጀ ነበር ምን ተባለ እላችኋለሁ ولنسألن المرسلين ህዝቡ ምን አለ ስትነግሩት ተቀበለ እምቢ አለ እንኳን መጣችሁ አለ ለምን መጣችሁ አለ ወደዳችሁ ጠላችሁ አነሳችሁ ጣላችሁ ላችኋል ማለት ይሄ እንግዲህ እዛው ፊት ለፊት ህዝቡን ጠይቀዋለሁ ምን አላችሁ ረሱላይ ምን ተባላችሁ ላልኋል ይሄንን ያስባችሁ አሁን በቁርአን በሐዲሱ እናንተ ቀጥ በሏል ነገ ጥያቄ ላይ መልስ እንዲያጣጡ ማለት ነው አለዛ ሰረቻ ከርማን እሱወዝናን እንደሱንም ብንለው መላመን የላክነውን ሰው እንጠይቃለን የተላከለትንም ህዝብን ጠይቀዋለናል ምን ተባላችሁ ለዋለሁ ሰምታችኋል ወይ ላለው እናንተም ነግራችኋለሁ እዚህ ላይ እንዳትቸገሩ ተበልከተኛው ቀላል መስሏል ቁርአን የቀራ ሰው ሁጀቱን ለከው አለይከ ነዋል ተሰራህበት ይሟገትልሃል ታልሰራህ ይሟገትሃል ብሏል ይጅቡ ማሂሉ ሙሰደቅ ነው ቁርአን ተከሰሰ ምስክር አንተ አይልማል ይሄ ሰው ሲያምታታ ኑሯል እኔ እንደ ሳልመራሱ ሲመራ ይኑሯል ታው ያልኩትም ቢብሎ ኑሯል ታለ ማሂሉን ሙኻሲም ሙሰደቅ ምስክር አንተ አስተያይለው አይክሰስህ ቁርአን ተከሰሰ አላህ ምስክር አይል ተበል በቁርአን መስራት አለበት አሁን ዛሬ ቀራም ብለን እንደው አሁን እንግዲህ ብለን ኋላ ሁኔታውን አይተን ለመሽለክ አይመችም ቁርአን ሁጀቱን ለከ አለይካሉ እና የተላከበትንም የተላከለትንም ቆይ لنسألن الأمم الذين أرسل الله إليهم المرسلين عما أجابوا رسولهم للرسولوቻቸው ምን መልስ እንደሰጡ ጠይቃቸዋለሁ ويوم يناديهم فيقولوا ماذا أجبتم المرسلين ላሉ ብሏል ህዝቡን ጠርቼ ለረሱሎቻቸው ምን መልስ ሰጣችሁ አመናችሁ ካዳችሁ ሸሻችሁ ቀረባችሁ ጠላችሁ ወደዳችሁ ሊለው ነው ولنسألن المرسلين عن تبليغهم لرسالات ربهم وعما أجابتهم به أممهم እናንተ ምን አላችሁ ህዝቡስ ምን አላላለው ይሄንን አስቡ ይያለን አማሰብ መከሰብ የኛ ነው እንግዲህ ዛሬ ቁርአን ጋር ዝምድና አለ ነው እንሰብ እንግዲህ አሁን ቁርአን ተው ብሎን ምን ተው ሰዎች ነን ወይ ሐዲስ ተነግሮ ምን ስማማነ ነው ወይ አንድ ሐኪም ተው ያለንን ረሱል ብለውን ቢያልና አይደለም ነሳራኩ ሐኪም መጥቶ ይሄንን አትብሉ ቢል ይሄው እንደው ያቆመ ነው ሁሉም ሰው ረሱልን ቢብሎ ከርም
ተዛልፎ ወሬ አይሆንም አሉ ወሬ አይበላም አሉ ወሬ እንተው እያለ በህደበት ያወራል የረሱልን ያወራል እና ሳካለን ለምን እንደው ደግሞ የዚህኛማ እንትኑ ይሄ ጥቁር ፈረንጁ ነው ይበሰኮ ይሉንታም የለውም እንደው የምታው ነው እንደው ይሉንታም የሚባል ጭራሽ እኮ ረሱል ጋር እንዲህ ብሎ እያለ 21ኛው ክፍለ ዘመን ማን እያለ ሌላ የሚያወራ ሰው አለ አሁን ይሉንታ አይደለም ቁርአኑ እንደው ሐዲሱ ያይቀር ደግሞ ዶላሩ ይሻላል ተይድላል ሰው ተጠመመ ማጥመሙን እንኳን መተው አለበት አይው የሁለት ጥያቄ ሊመጣ የዶላልህ ይድላልህ ስታጠም ነገሩም እየከበደ እኮ ነው አያ ሁለቱንም እንጠይቅና ፈለነቁሰና عليهم بعلم በእውቀት ላይ ተመስርተን ሁኔታውን እንተርክለታለን ለህዝቡ አለ ገሌ እንዲህ ብሎ አንተ እንዲህ ብለሃል እንዲህ ተብሎ እንዲህ ብለሃል ብለዋልሃል በእውቀት ላይ እንዲሁ በሌላ ግምትና ምናምን ሳይሆን በእውቀት ላይ ተመስርተን ለህዝቡ ያለውን ሁኔታ እንተርክለታለን አለ ቀኑ ሲደርስ እኛም ደግሞ ሩቅ አልነበርንም አለ ሩቅ አልነበርንም አብረን ስለነበርን አለ ያ አላህ ሩቅ አልነበርንም በእውቀት ተመስርተን ያለውን ሁኔታ ደግሞ ህዝቡ ሲሰባሰብ እንተርክለታለን ለማንኛውም ረሱሉንም ሙርሰል ኢለይሂም እንጠይቀዋለን አለ ረሱሉ ምን አለ እናንተስ ምን አላችሁ ላለው ተመልከተ የትሩ ማመለጫውስ መውጫውስ አሁን መጠንቀቃ ይሄ ያለው ምድሜ ይበቃናል እኮ ደግ እንሆንታልና አሁን የቸገረ ኑሯችን ፊት ይመጣብናል ኑሯችን ይመጣና ምን አርጌ እንዴት አርቤት አርጌ እያልን እኮ ነው አሁንኛ ይሁን አሁን አላህ ጋር መተዋወቅ አለብን ችግር ፈቹ አላህ መሆኑን ያወቅ ሌላ ይዞ ነው ሄደቆን ተመልከተው ሩቅ አልነበርንምና ለህዝቡ ያለውን ነገር በእውቀት ላይ ተመስርተን ያለውንና የነበረውን እንተርክለታለን አለው አንድ ባንድ ግን ያስቀምጥለት ነው አሁን የዛሬን ሁኔታ እንግዲህ ነገ ቁልጭ አርጎ ሊያመጣው አያ والوزن يومئذ الحق የዛለትም ደግሞ ሚዛኑ ትክክለኛው ሚዛን የዛለቱ ሚዛን ነው ያሁኑ ይቀጥፋል ያቃጥፋል ትክክለኛው ሚዛን የዛ ቀኑ ነው ብናኝ የሚመዝን እቻን መስኮት ዘግተህ ውር ለምን ነገሮች አሉ ተነዛ አንዷ ናት ያችን ቢሰጡት ይመዝናል መጠኗን ይሄን ያህል ነው እውነት ትክክለኛው ሚዛንም የዛ ቀኑ ነው ተዛዋዲ ያለው ሚዛን ያው ከባጃንት እዚህ ላይ ልብ እንበለ ወደፊት የሚመጣ ነገር ያለፈ ቢሆን አልፏል እንደው ዝም ብለህ ተወራዋለህ ነገ የሚሆነው ነው እየነገረን ያለውና እንደው በጣም አሁን ይሄን ሲባል ማጨናነቅ አይደለም ነገሩ ተዝም በላይ ያስብላል የኛ ሁኔታ የሸሪዓው ሁኔታ አሁን እንደው መስራቅ ቀርቶ ሐሳቡ የለንም ሸሪዓ ማቋቋም ቀርቶ ሐሳብም የለን ነው ሸሪዓ ቢለማ ራሱ ፍላጎት ያለን እንኳን አይመስልም ስታይ እቺን እንደው ዝም ብለን እንደው አላህ ይጠይቃል ቁርአን ሰጥቼ ምን ሆነ እንዴት ሆነ ሊለን ነው እንግዲህ እንደው መረዳት ደግሞ አለ አሁን ሁሉ እንደው ጂጂ ቀራ ብሎ ቢታደል ሁሉ ይቀበላል ፈስሩ ቢባል የሚችለው ብዙ አይሆንም አሁን እንግዲህ እስቲ ፈስራ አንደኛ ቢባል ተዙለ መንቃት አለብንና ይሄን እናረጋለን አለ فمن ثقلت موازينه ስራ ሚዛኑ የከበደለት ማለት ከሱረ ኸይሩ من سيئات ወንጀልም ኸይርም ሰርቷል ተወንጀሉ ኸይሩ በዛለት ይሄ ማለት ነው فقول كثر خيره من سيئاته يهون لسو فأولئك هم المفلحون ስኬተኞች እነሱ ናቸው እድለኞችም ድልም ያገኙ ስኬተኞች እነሱ ናቸው ኸይርም ሰርተው ሸርም ሰርተው ኸይሩ የበዛላቸው ማለት ነው አየው ድልም ብትለው ድል ነው እድልም ብትለው ድልም ብንለው ታግለው ነው ስንት በላ ያሸንፈው ነው እዚህ ደረጃ የሚደርሰው አይደል እድልም ብንለው ያው ነው እንደው ረመታደልም እኮ ነው ባንዲ ወክስ ተየው ተዘው ፍዶይል ኢብኑ ዒያድ እኮ አሁን ሁሉ ሰው ጠሟል ብንል አሉ እንዲጠሙ ብዙ ስራ የሚሰራ ሁኔታ አለ ተመልከቱ የሚገርመን ያመለጠ ሰው ታለ ተጥመት ያመለጠ ሰው ታለ ተመልከቱ እንጂ ይሄ ሰው እንዲጠምና እንዲጣመም የሚሰሩ ሰዎች አሉ ሸይጣን አለ ሰዎች አሉ ገንዘብ አለ ኑሮ አለ ምን አለ የሁሉ እንዲጠም ይሰራል
ይሄ አይገርምም አሉ ማለት የሚገርመው ተዚህ ሁሉ ያመለጠ ሰው ታለ አየው እንደው ምን አድርገህለት ነው እንደው በምን ወድህ ነው አላህ ተዚህ ያመለጥከው ነው እንጂ አለዛ ይሄማ ጉዲ ተበልከ እንደው ተዚህ በላይ ያመለጥከው በምንድነው የሚባለው ስለያማ ሙጂቡ ሌላ እኮ ነው ያላ አሁን አረ ተወይ ያየዋል አዲያ እንደው ሸኾቹ መሆን ያስፈልጋል እነሱ አሁን እነመላስየንም እሳተ ጋሞራ ይመስላል ፊታቸው እነመላስየንም ተጫዋትባቸው አሉ ሸህ መሐመድ ምን ጉራ ያላህ ሰዎችም ማያስቀርቡህም ያቆታል ያቆበታል ሸይጣንን እሳተ ጋሞራ ይመስላል ፊታቸው አሉ ይገርፉታል አይገርብም ሸጫሌም እኮ ፈልጎ ያጣቸው ፍስቅና ቶላላ ያ አላህ ፊታቸው ላይ ታየ ጀማል ሂላል ብሎ ይሄ ያላህ ሰው ሁላ ፈልጎ ያጣቸው ፍስቅና ቶላላ ለኔ ግቡ ለኔ ሆኖ ወዲህኑ ዝህኑ ይያለ ብሎ ይሸሹ ፈልጎ ያጣቸው ፍስቅና ቶላላ ረበዳው ገበሪጎ ፈትህ መጣ ሳይሉ ድል መጣ ሳይሉ ነገር ሳይሉ ፈልጎ ያጣቸው ፍስቅና ቶላላ ፊታቸው ላይ ታየ ጀማል ሂላል አሉ ያ አላህ ስታያቸው ይዛሩ ዘከሩላህ ወይ አላህ ጀሊሱም ላሽቃው ይዛሩ ዘከሩላህ ለኮ ሰዎቹ ለአላህ የገቡ ሰዎች እኮ እንደው ሳይናገሩ ዲዕዋ ናቸው አለ ሳይናገሩ ጀሊሱም ላሽቃው ይዛሩ ዘከሩላህ አብሯቸው ያለ ሰው መናጢ ጠማማ አይሆንም ሲታዩም አላህን ያስታውሳሉ ሰዎቹ እንዲህ የሆኑ ጌታቸው ምን ሊሆን ነው እንደዚህ ስርዓት ያላቸው ሰዎች እንደዚህ ስርዓት ያላቸው ሰዎች ተሆኑ እነዚህ ጌታቸው ምን ሊሆን ነው በሚል እዛሩ ዘከሩላህ አለ ተበልከት እንደዚህ እኮ ነው ያ አላህ አምዛሬ ምናየው ተዝህ ጀምሮ እንደው ሀልተረለው ምን ደም እንደዋል የበሽታውን የሚያወራ ነው እንጂ መድኃኒቱን ምንም አላገኙ ተበልከት መንቃት አለብን ነው አያ ومن خفت موازينه كثر شره عن خيره خيرنا شر تمزن شر يبزابت ደግሞ አለ أولئك الذين خسروا أنفسهم ራሳቸውን ያከሰሩ ሰዎች ናቸው መካሪም ቢብለው ቁርአን ሐዲስንም ቢብለው ዱዓዋና ዳዒውንም ቢብለው ቢብለው በልክ ቢብለው በክፋት ራሳቸውን ያከሰሩ ሰዎች ናቸው እንዴ ደግሞ አለ ሲመከሩ ሲነገሩ ሁሉ ሲባል ወግድ ዝም ባለው ይዋጣለት ምን ይያለ ራሳቸውን ያከሰሩ ደግሞ እነናት ለነማን ተኸይሩ ሸሩ የበዛባቸው ሚዛን ላይ ተሸር ኸይር የበዛላቸው እድለኞችና ድለኞች እነዚህ ናቸው አለ ተኸይር ደግሞ ሸር የበዛባቸው እነ ራሳቸውን ያከሰሩ ማንም አልበደላቸው ማለት ራሳቸው ቁርአን አውርጄ ረሱል መድቤ አስተማሪ ሰጥቼ አልሰማም እንስማማም ብለው ነው አለ አየው አሁን አዲያ እንዴት አደር ለተነን ወይነን መባባል አለብን ያዝነው ነገር ሐቅ ነው አይደለም እንደዚህ እኮ ለምን ዑመር ኢብኑ الخطاب እንደው አሚለቱ ናሲባ ተስላለና ሐሚያ ተበቂ በላይ ዱንያ ላይ ለፍተው ተበቂ በላይ ደግሞ አኺራ የሚለፉ ሰዎች አሉ የሚለውን አንቀጽ ጋር መነኮሳቶቹ ትዝሉኛል አሉ ተበቂ በላይ ይለፋሉ አሁን ኋላም ያው ነው እነሱ ትዝሉኛል አሉ አሁንም ቢሆን አላህ ያላዘዘንን ተሆነ እያወራን እየሰራን ያለ ነው ያው አሚላ ናሲባ ነው አሚለቱ ናሲባቱን ተስላናረን ሐሚያ ተስቃሚነ ይሄው መንቃት አለብን ይሄ ደግሞ ቀላል እኮ ለጤናችን ሄደን እንመረመር የለም ስለ ሃይማኖታችን ሀዲያ ምን ተጣባለው ስለ ጤና አሁን ማማፋልገኝ ይያልና ሐኪም ቤት ነው ገና እንኳን ሳይመን እንደው አፋልገኝ እስኪፈልግልኝ ምን ላይ ነው ማም ያለው ይያል ነገር ያላህ ጌታ ወደ እነሱም ተሐኪም ወደ ጠንቋይ እየወሰድን እነሱ ሲያም እንኳን ማም ይታያል ገና ምርመራ ያላህ ጌታ ስለ ሃይማኖታችንም እንደው ምን ላይ ነን የት ላይ ነን አሁን እየሰራን ነው እያወራን ነው እየኖርንም ነው ትክክል ነው ግን ትክክል ነው አሁን ይሄ ማስረጃ ላይ ነን እውነት ላይ ነን አሁን የድሮ ሰው በሄዱበት መንገድ ነው ያለ ነው ማለት እኮ ነው የተወሰነ ስብሰባ ማርጎ ውይይትም እንደዚህ ተሰባስቦ አንዱ ብቻ ሰው ጃሂሉ ብቻ ቢሰበሰብ አይፈታም ዓሊሙ ብቻ አይፈታም ዑመር ኢብኑ አብዱል አዚዝ ጃሂል የሌለበት የዑለማ ስብሰባ ምን እናርጋቸው ነው ምን እናርግላቸው አይሆንም ማለት ሲያራ ነው እንሽጣቸው እንለውጣቸው እንጫናቸው እንጫናቸው እንደ በሬ ረነጥ ማየው ለማለት ምን ያጋለ ጃሂል ተለለበት ምን እንትን ውጤታል አይደለም ውጤትም የለውም ለጃሂሉ ጃሂል ጋር ሆነን ዑለማ መሳኢል አንስቶ ያን ቢፈታ ቢያፍታታ ነገ ጃሂሉም ለመሪው ማለት ነው አለዛ ዑለማ ብቻ ደጃፍ ዘግቶ ቢወያዩ ምንም ይመጣል በጃሂሎቹ ላይ እንጂ ለጃሂሎቹ የሚባል አይደለም ያ አላህ ወደታቸው አንድ ሰው እንኳን ይዘህ መውጣት አለበት ምን ይደረግ ለጃሂሉ እና ይሄን ይያለን ወራ
بما كانوا بآياتنا يظلمون ቁርአንና ሐዲስ ላይ በደል በበደላቸዋል። ቁርአን ሐዲስ ባለመቀበል በድለዋል ራሳቸው። ቁርአን ሐዲስም ተቀባይ እንዳያገኝ በድለዋል። በዚህ የተነሳ እነዚህ ሰዎች ራሳቸውን ያከሰሩ ናቸው አለ። ታዲያ ቁርአን ማልመድ ያለብን እንደው ቤታችን ይግባ ይሄ ቁርአን